ኮላጅን እንዴት እንደምንሰራ ላሳያችሁ ነው። ይሄን ጠዋት መጠቀም የምንችለው ነው። በጣም ቀላል ነው ለመስራት። ለሁለት ሰው ነው ያዘጋጀሁት። ለሁለት ሰው ማዘጋጀት የምንችለው 50 ብር በኢትዮጵያ የምትሆን ነች። ብዙም ኪሳችንን የማይጎዳም። አት ሴም ታይም ከውስጥ ሰውነታችንን እየጠቀምን ቆዳችንን እየጠገንን እንጠቅማለን። ቆዳችን ላይ መለጠጥ ብቻ ሳይሆን ለሰውነታችንም ኮላጅን በጣም አስፈላጊ ስለሆነ ጠዋት ላይ መጠጣት የምንችለው በጣም ጀንትል የሆነ ድሪንክ ነው። ውስጡ ሲትሪክ አሲድ አለው ካሮት ስላለው፣ ግን ጠዋት ላይ ብንጠጣው ምንም ጀንትል ነው። ማታ ላይ የምንጠጣው ሌላ አለ። እሱን ሌላ ቪዲዮ ላይ ሰራላችኋለሁ። ቪዲዮን ከወደዳችሁትም ንገሩኝ። ተጠቅማችሁም ደግሞ በደንብ ቆዳችሁ ላይ ሰውነታችሁ ላይ ጤናችሁ ላይ ለውጥ እያያችሁ ከሆነም መታችሁ ንገሩኝ። እዛ ውስጥ ያሉ ኢንግሪዲየንቶች ማታገኙ ከሆነ መታችሁ በደንብ ከኔ ጋር ዲስከስ ማድረግ እንችላለን። በመጀመሪያ ግብአቶቼን ነው በደንብ አድርጌ ማዘጋጀው። እንደምታዩት ካሮት እየላጥኩኝ ነው። ካሮቱ እንደዚህ ጥቁር አይደለም፣ ለምንድን እንደሆነ አላውቅም። ላይቲንግ መሰለኝ ያጠቆረው ቦታውን። ግን ካሮት በመላጥ ነው የምጀምረው። እኔ 5 ፍሬ ካሮት ነው የምጠቀመው ዛሬ። ለሁለት ሰው ወይም ደግሞ 2 ብርጭቆ ነው የማዘጋጀው። ካሮት እንደምታውቁት ውስጡ ቤታ ካሮቲን አለው። ያ ደግሞ ሰውነታችን ውስጥ ሲገባ ወደ ቫይታሚን ኤ የመቀየር አቅም ይኖረዋል ማለት ነው። ቆዳችን ላይ በጣም ብዙ ጥቅም ነው ያለው። ሃይድሬት የማድረግ ቆዳችን እንዳያረጅ መጠበቅ፣ ከፀሐይ ደግሞ ቆዳችን ራሱን እንዲከላከል እንዲጠብቅ ይረዳዋል ማለት ነው። ኦልሬዲ ደግሞ የፀሐይ ብርሃን ዳሜጅ ወይም ደግሞ ቆዳችን ከፀሐይ ብርሃን የተጎዳ ከሆነ እሱን ወደኋላ ለመመለስ ቆዳችንን ሪፔር ለማድረግ ይጠቅመናል። ሁለተኛ ደግሞ የተጠቀምኩት ሙዝ ነው። ሙዝ ደግሞ በውስጡ ቫይታሚን ሲ እና ኢ ያለው ቆዳችን እንዳይሸበሸብ ይጠብቅልናል። በፀሐይ ምክንያት የተጎዳ ቆዳ እንዳይኖረን ያደርግልናል ማለት ነው። ወይም ደግሞ የተጎዳ ቆዳም ካለን ይመልስልናል። ሶስተኛው ደግሞ እየተጠቀምኩኝ ያለሁት ማንጎ ነው። ማንጎም ልክ እንደ ካሮት ቤታ ካሮቲን አለው። ውስጡ ቫይታሚን ኤ አለው፣ ቫይታሚን ሲ አለው። እሱ ደግሞ ቆዳችን ተለጥጦ እንዲቆይና ከሰን ዳሜጅ ካለ ከፀሐይ ብርሃን የሚወጣው ላይት ጉዳት ካለ እሱን ለመመለስ ይጠቅመናል። ኦልሬዲ ቆዳችን ከተጎዳም ከዛ በፊትም ፕሪቨንት ለማድረግም ይሄንን የሚጠጣ ኮላጅን ጁስ መጠቀም እንችላለን። ከዚህ በፊት የለቀኳቸው ቪዲዮዎች ላይ ላይተር የሆነ ወይም ደግሞ ላይት ከለር ያለው የኮላጅን ጁሶች ነው የለቀኩት። ካያችሁት እሱ ማታ ላይ የሚጠጣ ነው። ይሄንን ደግሞ ጠዋት ላይም ጠጥተን መዋል እንችላለን። ሁሉንም ቆራርጬ በደንብ እንደዚህ ብለንደር ውስጥ አስገባዋለሁ። ጁሰር ነበረኝ እኔ ተበላሽቶ ነው። የሚገርማችሁ የዩቲዩብ ቪዲዮ እየሰራሁላችሁ የኮላጅን ቪዲዮ እየሰራሁላችሁ ነው የተበላሸው እና በደንብ እስቲ ጥሩ የሆነ ማሽን እገዛለሁ ብዬ እስካሁን አልገዛሁም እና ዝም ብዬ በጁሰር ነው ወይም ደግሞ በብለንደር ነው እየተጠቀምኩላችሁ ያለሁት። እና ሌላው ግብአቴ ደግሞ ወተርሜለን ወይም ደግሞ ሀብሀብ ነው። ወተርሜለን እንደምታውቁት ውሃ ያለው ፍሩት ነው። በደንብ ነው ቆዳችን ሃይድሬት የሚያደርገው። ሰውነታችን ኮላጅን እንዲያመነጭ በደንብ ይረዳዋል። ኤ፣ ቢ6 እና ሲ ደግሞ ቫይታሚንስ አሉት። ሌላው እየተጠቀምኩኝ ያለሁት የስዊት ፖቴቶ ፓውደር ነው እና ደግሞ የኤጅለስ ባይ ሰላም የዲቶክስ ፓውደር ነው። ይሄ ውስጡ ከ56 በላይ አትክልትና ፍራፍሬዎች ስላሉት እነሱንም ሰውነቴ ላይ በደንብ እንዳገኘው ነው። ኢትዮጵያ ውስጥ ያሉም የሌሉም ፍሩትስ ኤንድ ቬጅቴብልስ ተጠቅመናል እዚህ ፓውደር ውስጥ። በደንብ ጥቅም አገኝበታለሁ ማለት ነው። ለሁለት ሰው የሚሆን ውሃ ወይም 2 ብርጭቆ ውሃ የሚሆን ነው የጨመርኩት። ወተርሜለን ውስጥ ውሃም ስላለው 1 ብርጭቆ ከግማሽ የሚሆን፣ ለሁለት ሰው ከሆነ የምታዘጋጁት 1 ብርጭቆ ከግማሽ የሚሆን ውሃ አርጉበት። ከዛ የመጀመሪያው ላይ በደንብ ካሮቱ ፍጭት እንዲል 1-2 ታነሳስነሱትና ከዛ ደግሞ ማሽናችሁን አስነስታችሁ በደንብ ብለንድ እንዲያደርግ ማድረግ ትችላላችሁ ማለት ነው። ይህንን ለውጥ ለማየት በደንብ በየቀኑ ተጠቅመን ማየት መቻል አለብን። እኔ በየቀኑ ትጠቀሚዋለሽ ወይ ብትሉኝ አሁን ላይ በጣም ቢዚ ስለሆንኩኝ በሳምንት 3 ጊዜ 4 ለማድረግ እሞክራለሁ። በተቻለኝ አቅም ከቻልኩኝ በሳምንት 7 ቀንም ላረገው እችላለሁ። ግን በፊት ላይ ኤቭሪ ሲንግል ዴይ ነበር የምጠቀመው። ይሄንን ጠዋት ላይ እጠቀማለሁ፣ ማታ ላይ ደግሞ ሌላ አይነት ነው የምጠቀመው። እሱም በሌላ ቪዲዮ ለቅላችኋለሁ። ከዚህ በፊት ደግሞ ቪዲዮዎች ላይ እንደነገርኳችሁ የእናቴ ጓደኞች ፊት ላይ ራሱ
በጣም ትልቅ ለውጥ ያመጣንበት ጁስ ነው ይሄ ጁስ። የማታውም እንደዛው በጣም ቫይታሚን ሲ፣ ቫይታሚን ኤ ለቆዳችን የሚሰጠን አይነት ጁስ ስለሆነ እሱንም መጠቀም እንችላለን ማለት ነው። እናንተ እንደዚህ ቀጠን አድርጎ የሚያስወጣ ጨርቆች ካላችሁ ንጹህ ጨርቅ እሱን መጠቀም ትችላላችሁ። እኔ በማጥለያ ነው እየተጠቀምኩኝ ያለሁት። ብርጭቆው ላይ ለመቅዳት ሞከርኩኝ፣ ግን ማጥለያው ተለቅ ስለሚል እየፈሰሰ ስላስቸገረኝ ማጋረኩኝ። ብዙ ጊዜ ኮላጅን ስንጠቀም የሚመስልን ቆዳችንን መለጠጥ ብቻ ነው አይደል? ግን ለአጥንታችን በጣም አስፈላጊ ነው። ወይም አጥንታችን ዊክ እየሆነ እንዳይሄድ ይጠቅመዋል። ያ ደግሞ ሲሆን የመገጣጠሚያዎቻችን ላይ ምንም አይነት ጉዳት አይኖርም ማለት ነው። ቁስል ካለብን ቶሎ ከቆዳችን ላይ እንዲድን ደግሞ የሚያደርገው በደንብ ቆዳችን ላይ ወይም ሰውነታችን ላይ ኮላጅን ሲኖር ነው ማለት ነው። ሌላው ደግሞ ሁላችንም የምናውቀው ቆዳችን ልጥጥ ብሎ ያንገር ሉክ እንዲኖረን የሚያደርገው ኮላጅን ነው። ኮላጅን ቆዳችን ላይ ከሌለ ቆዳችን የመውረድ፣ የመሳሳት፣ ሪንክል የማምጣት እና ደግሞ ውድቅ የማለት ነገር ያሳያል። ብዙ ጊዜ ጂም ሲሰሩ ወይም ደግሞ በጣም ወፍረው ሲቀጥኑ የምታዩቸው ሰዎች ኮላጅንን በደንብ ሰውነታቸው ውስጥ ቢኖራቸው ልጥጥ ይላል ቆዳቸው። ግን የተሸከመውን ቆዳ ግን ልቅቅ ስለሚያደርገው ሉስ የሆነ ቆዳ ይኖራቸዋል ማለት ነው። ሶ ኮላጅን የሚጠቅመን ቆዳችን ልጥጥ ብሎ እንዲቆይ ነው። ሌላው ጠንካራ የሆነ ጥፍር እንዲኖረን፣ ፀጉራችን በአግባቡ እንዲያድግ ይጠቅመናል ማለት ነው። እንደምታዩት ለ2 ብርጭቆ ነው ያዘጋጀሁት። እህቴ በጣም ወደዋለች። ይዋት ይህንን ተጠቅማችሁ ደግሞ መታችሁ መንገር እንዳትረሱ። ኔክስት ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር። አመሰግናለሁ።